ያ ሶፋችንም አልጋችንም ዛሬ ጨርሰናል። 3 ቀን አካባቢ ወስዶበታል። ይሄንን ኮስት አናሊሲስ እኔ ስሰራላችሁ እናንተ ውበቱን እያያችሁ እኔ ኮስቱን ልንገራችሁ። ሶፋ ስፖንጅ አልገዛሁም። የነበረኝ ነበረ ሌላ ፎም ነበረኝ 1.50 ሜትር ፎም ነበር፣ እሱን የተጠቀምኩት። ለአልጋ ደግሞ ጨርቅ አልገዛሁም። እሱን እና የእጅ እናንተ ጨምሩበት። እኔ የገዛኋቸው እግሮቹ የሶፋ ጨርቆች ምናምን ከመርካቶ ነው ሄጄ የገዛሁት። 900 ብር ነው ጨርቆቹን የገዛኋቸው 15 ሜትር። እግሮቹን እና እነዚህ ጌጥ የሚሆኑትን ነገሮች ነው የገዛው ተጨማሪ። ከዛ በተረፈ የነበረውን የተጠቀመ ያኛው ሶፋ ሲበተን የተጠቀመው እንደዛ አድርገው ነው የሚሰሩት። ያው አልጋው ራሱ በጣም ነው የሚያምረው። ሶፋችንን ያው ቤት አስገብተናል። እንግዲህ ኮስታችሁ የሚሆነው 38800 ብር አካባቢ ነው የወሰደብኝ። ይሄንን መነሻ አድርጋችሁ እንግዲህ ማሰራት ትችላላችሁ። መጪው በዓል ነው። እኔ እንግዲህ በጣም ወድጃለሁ። ሁለተኛ ሶፋ አይደለም መሆን የነበረበት፣ ይሄኛው አንደኛ ሶፋ ነው። ቴንኪው ባይ። ሶፋ ይታደሳል እንጂ አይጣልም ሲባል ሰምቼ እንግዲህ ጠርቻቸዋለሁ። ስራ ፈርኒቸሮች ናቸው ሊያድሱልኝ የመጡት። የእጅ ብቻ ነው የተነጋገርነው። የሚነግሯችሁ እሱን ብቻ ነው። ከዛ ውጭ ግን የሚገዙ እቃዎች ምን ያክል ኮስት ይወስዳሉ የሚለውን ማሳደስ ያሰባችሁ ሰዎች ለእናንተ መነሻ ይሆናችኋል። ኤክስፔክት ከምታደርጉት በላይም በታችም ሊሆን ስለሚችል ትክክለኛ ዋጋ እንግዲህ አገልግሎት ካገኘ ሰው ነው የሚገኘው። ስለዚህ እሱን አሳውቃችኋለሁ፣ ዲዛይኑንም አሳያችኋለሁ። ለሆነ ሰው እንዲጠቅም ሼር አድርጉልኝ። የሆነ ሰው ያገለግለዋል ብዬ አስባለሁ። ቴንክ ዩ ባይ